አቋም ማበር ምን እየተካሄደ ነው ያለው? የተኝታል የማንን ጎበር እያበጠርክ ነው ያለው? ሞተናል እንዴ ወያላ ሶስት እስኪያገባ ፈርስታፍ ሞተናል ወይ? ፍሬያችንን ተለማመዱ እኮ አንድ ሰው ሃይሚን የለም እንዴ? ሚቆጥር የለም እንዴ? ሁሉም ተኝቷል እንዴ? ምን እየተሰራ ነው ያለው? ማን ነው ተጠያቂ? እሺ ለዚህ ውጤት ማን ነው? እሺ ማን ነው ተጠያቂ? ምን እየተፈጠረ ነው ያለው? ሶስት ጎል እንዴት ይገባል? ፈርስታፍ ሞተናል ወይ? ሞተናል ወይ? አቤት ቅሌቴ ያባው እኔ 2-0 አለቀ ብዬ ቪዲዮ ሰርቼ ማለት ነው ስመለስ ሶስተኛውን ደግመናል። ያን ቪዲዮ ማሳካን ያደነኩበት ነው አላጠፋም ብዬ ሁለተኛ ቪዲዮ በእረፍት ሰዓት ቡድኔ እያሰራኝ ነው። ዛሬ ምን አይነት አርሰናል ነው እያየሁ ያለሁት? ቪክቶር ዮኬሬሽ ምን አይነት አጥቂ ነው? ምን አይነት አጥቂ ነው? ጀምአው ተመልከቱ። ይሄ ልጅ ከ20+ ጎሎችን በአርሰናል ቤት በአግባቡ አስመዝግቦልናል። በቃ ለዚህ ነው ያመጣን። ከዚህ የተሻለ 30+ ሁላ ጎል ካንተ እንጠብቃለን። ዮኬሬሽ ማን ዛሬ ጀማው ጎላችንን በልዩነት ምናሰፋበት ቀን የግዴታ መሆን አለበት። 3-0 እየመራን ነው ፈርስታፋችንን። እንዴት ያማረ ጨዋታ እያየን ነው። ፍጹም ዶሚኔት ነን። በጣም ነው ደስ ያለኝ። ጀማው 3-0 እየመራን ነው። የ2-0 ሳካን ስላደነኩበት አታስፎግሩ። ኮፒ ሊንክ ሼር አድርጉት። አይመቸን እንዴት ነው ምንችለው? በሰማዓም ፈርስት ሃፍ ላይ 3 አገባን ጨረስንባችሁ። ማን ከዚህ በኋላ ትፈሩናላችሁ? ሳካ ምን አይነት ተጫዋች ነው? ይሄን ነው የምንፈልገው። ለዚህ ነው ስታርቦይ ምን ልገባ አይደለም። ምን አይነት አሲስት ነው የመጀመሪያው ማለት ነው። ከዛ ምን አይነት ጎል ነው? ዮኬሬሽና ሳካ የሚያምር ኮላብ ገብታችኋል። ይሄን ነው የምንፈልገው ሲዙኑ እስኪያልቅ ድረስ። አሁን ዛሬ በ3 ጎል ልዩነት አሸንፈናል ማለት ነው። ቀጣይ ላይ ይሄን ነው የምንፈልገው። ዋንጫውን ከፈለግነው ይሄን እያልኳችሁ ነበር። በ2 ጎል በ3 ጎል ልዩነት ሁሌ ማሸነፍ አለብን። ገብታችኋል። ሉዊስ ኬሊ በጣም ያበደ ጨዋታ ማለት ነው። እኔ እናቴ ትሙት ልጅ በጣም ነው የሚመቸኝ። አተ መሃሉን በትክክል ነው ሊድ ያደረገው። እናቴ ትሙት ማለት ኳስ አይፈራም ሲቀበል ምን ሲያል በጣም ነው የምትሸለው። ውሽ ምን አይነት ፈርስት ሃፍ ነው በእናት ፈርስት ሃፍ 3-0 የመራን ከወጣን ስንት ጊዜያችን አባቴ። ቡካዮ ሳካን መተህ ይቅርታ ለምትለው ነገር ያውላ የተናገርከው አላፈርክም አባቴ? 1 ጎል 1 አሲስት። ቪክተር ዮኬሬስ ደግሞ 2 ጎል 1 አሲስት። የዮኬሬስ ቀን ነው። ግባና አውጣው። ጎል ዲፍረንስ ነው ዛሬ ጎል ዲፍረንስ። ደስ የሚለው ፈርስት ሃፍ 3-0 ስታሸንፍ ፈርስት ሃፍ ደስ የሚለው ነገር ሰከንድ ሃፍ ራይስን ታስወጣና ዙሜንዲን ታስገባዋለህ። ከዛ በኋላ ለአትሌቲኮ ማድሪድ ዌል ሬስትድ ስኬሊ ዛሬ ተመችተሽኛል። ቤን ዋይት ወደ ኋላ አስተታት ስራ እንጂ ወደፊት አያ ከሳካ ጋር ዋንቱ ምናምን ነገር ገባር ለኢንተርሴፕሽኖቻችሁ ምናምን ዛሬ ፉላምን ሸት ዳውን ያደረግነው ተረዳኛል። ፉላም ነጥብ ያስጥሏል ብለህ እየጠበቅ የነበር ከሲቲ ደጋፊ ምን አስበህ ነው? እንደዚህ ተጫዋች እንዳለ እኮ የኛ ያካረን ተጫዋች እኮ አርሰናል ደጋፊዎች ነው እየገጠምን ያለው ገባር። እኔ እጄ አርሰናልን ብገጥም እንደማለት ነው ገባር። ግልብጥ አድርጌ ነው ገና 5 ጎል ነው የሚሰጡን አባቴ። ወይኔ ዛሬ ምን አይነት ምሽት ላሳርፍ ነው በእናት። በቃ አሁን 2 ጎል ብንጨምርና ክሊንሺት ብናረግ ቴንሽን በቴንሽን ነው የሚሆነው። ገና ኤቨርተንን ሳይገጥም ነው ማለት። ጨዋታው ፈርስት ሃፍ አልቋል። አርሰናል ፉላምን 3-0 ኤሚሬትስ ላይ እየለጠፈው ነው። በሰማም ባይዞ ዛሬ ቡካዮ ሳካ ኤሚሬትስ ላይ ዳግም ተወለደ። ስታርቦይ ዛሬ ኤሚሬትስ ላይ ድጋሚ ተወለደች። የምናውቀው ቡካዮ ሳካን ዛሬ አየሁት። ከምሬ ነው የምላችሁ። በተለይ የመጀመሪያው አሲስቱ ለጆክሬሽ ያደረገለት ምን አይነት አሲስት ነው? ምን አይነት ፐርፎርማንስ ነው የተጫዋች እያሳየ የሚገኘው ዛሬ ልዩ ነው። ጆክሬሽ ምን አይነት ታይሚንግ ሚገርም። በቃ እውነት አጨራረሱ እጅግ በጣም የሚያምር ነበር። ሶስተኛውንም እንግዲህ እሱ ነው ጎል ያስቆጠረው ዛሬ። እሱ ራሱ ልዩ ነው። 2 ጎል አስቆጥሯል ገና በፈርስት ሃፍ ማለት ነው። ከዛ እንግዲህ ሳካ ነበር ሁለተኛውን ጎል ማስቆጠር የቻለው። ምን አይነት ጎል ነው እሱ ራሱ ያስቆጠረው? በእናታችሁ ተመልሷል ነው የምላችሁ ስታርቦይ። እናም ይመቻችሁ አርሴ ፋሚሊ። 1 2 3 አርሰናል አቦ ይለያል። በቃ የዛሬው አርሰናል ይለያል። ምንም ማውራት አይቻልም። ሃፍ ታይም ያየሁት አርሰናል ይለያል። ሳካ ይለያል። ዮኬሬሽ ይለያል። ራይስ ይለያል። በቃ አሳመኑኝ። ምንድነው አርሰናል ምንድነው የተሰራ ያለው? ኧረ ወይኔ ይኸውላችሁ ባለቀ ሲዝንም ቢሆን ማለት ነው አርቴታ ዛሬ ይዞት የገባውን አሰላለፍ እኔ እንዴት እስከዛሬ ድረስ እንዳልሞከረው አላውቅም። እኔ ማለት እንደዚህ አይነት ፎርዋርድ ኳስ ሲጫወታቸው ስለማላውቅ ነው። ከተሳሳትኩኝ አርሙኝ። ብቻ ማይሆን አሰላለፍ ፈርስት ሃፍ 3-0 can you imagine you guys የጎል ዲፍረንሱን እንደዚህ ካራቀበት ተስፋ ያለን አይመስለንም። ዘንድሮ ቋጣሪያንስ ዝም ብለን ማመን ነው የሚሻለን።
እያመመው መጣ ይላል ጋይስ። እረበል ዛሬ አርሰናል ፈርስት ሃፍ ምንድነው ያስመለከተን? ዮኬሬሽ እና ሳካ ዛሬ ይለዩ ነበረ ጋይስ። ሳካ ከጉዳት ከተመለሰ በኋላ እንደዚህ አይነት ምርጥ ፐርፎርማንስ ሲያሳይ ዛሬ የተመለከትኩት ይመስለኛል። በጣም የሚገርም ፐርፎርማንስ ነበረ ፈርስት ሃፍ። እያንዳንዱ ፈርስታቾቹ በጣም የሚደንቁ ነበሩ። ውሳኔዎቹ በጣም ጥሩ ነበሩ። እንቅስቃሴው በጠቅላላ በጣም ጥሩ ነበረ ማለት ይቻላል። ፈርስት ሃፍ አርሰናል ፈታኝ የተባለውን ፉልሃምን 3-0 እየመራ መጥቷል። ኦልሞስት ጨዋታውን ገሎታል ማለት ይቻላል። ቪክተር ዮኬሬሽም በዚህ ሲዝን ለአርሰናል ከፈረመ በኋላ ምርጥ ፈርስት ሃፍ ፐርፎርማንሱ ዛሬ ያደረገ ይመስለኛል። ሶስቱም ጎሎች ላይ ቀጥተኛ አስተዋጽኦ ማድረግ ችሎ ነበር። ቦክስ ውስጥ የተገኘባቸው ታይሚንጎችና ፊኒሺንጎቹ በጣም ጥሩ ነበሩ። ለቡካዮ ሳካ ጎል አሲስት ማድረግ ችሎ ነበረ። ብቻ ዛሬ አርሰናል ይለያል ነው ብላቸው 14 የጎል ሙከራ እንዲሁም ደግሞ 6 ኦን ታርጌት ሙከራ ነው ማድረግ የቻሉት። በቃ አሳምኖ ነው ፉልሃምን እየቀጠቀጡት ያሉት። ፉልሃም ምንም በፈርስት ሃፍ ሙከራ ማድረግ አልቻለም ኦን ታርጌት። አርሰናል በጣም የበላይነቱን ወስዶ በጨዋታው ላይ እየተመለከት ነው የነበረው ማለት ነው። ኦልሞስት ያበቃለት ጨዋታ ይመስላል። በፕሪሚየር ሊግ ዋንጫ ፉክክር ላይ አርሰናል ምን ያህል እንዳመረረ ያሳየበት ጨዋታ ይመስለኛል። ገና አንድ ጨዋታ ነው፣ ቀሪ ጨዋታዎች አሉ። ግን በጣም ሲሪየስ የሆነ ፈርስት ሃፍ ነበር በአርሰናል በኩል የተመለከት ነው። እናንተ ስለዚህ ጨዋታ ምትላላችሁ? ሀሳባችሁ ነገር ሰከንድ ሃፍ ላይ ነው። እግዚአብሔር እኔ እኮ ተቃጠልኩኝ። ፉልሃም እንግሊዝ ፕሪሚየር ሊግ ቲም ነው ምንድን ነው? ቆይ አጫወቱ ምን አይነት አጫወቱ ምጫወቱ ለአርሰናል ሲሆን ሁሉም ባተ ቲም እኔ ባለፈው ኒውካስትል ይሄው ፉልሃም ዛሬ ደገሙኝ። ያቃጠሉኝ እኮ እንዴ! ኤዜ ረበሸኝ። ሲጀምር በአርሰናል በኩል አንድ በጣም የረበሸን ሰውዬ ኤዜ ነው። ሳካ አንተ ኳስ መቀበል ያቅታል። እግዚአብሔርን የፉልሃም ኳስ በስንት አንተ ዳይሬክሽን እያይ እኔ ተቃጠልኩኝ። እግዚአብሔር ምና ለሲቲ ሲሆን አናቃችሁም ለሲቲ ሲሆን እንዴ ወይኔ 6 ነጥብ ጫና። እኔ ሰከንድ ሃፍ ምን ላደርግ ነው የሚያዩሽ? ምን ብዬ ነው ማየው? ግባና ውጣው ሀቢቢ፣ የምር እንችላለን። የሚገርም ጨዋታ ጋር ማለት 3 ጎል ከ3 ነጥብ ጋር በቃ ፈርስት ሃፍ ስፔሻሊ በቃ በዚህ ሲዝን ላይክ 2016 ከገባ ጀምሮ የሚገርም ፐርፎርማንስ ያሳየንበት ብቻ ጽድት ያለ ነገር ማለት ነው። አረ በእናትህ አረ በለው ስኬሊ ላይ የሰራ ወንጀል ሚኬል አርቴታ መቼም ነው አፍም አለ። ለዚህ ቀጥል ራይስ ትለያለህ። ቡካዮ ሳካ፣ ቪክተር ዮኬሬሽ ጉዳ ጃኢብ የሆነ ነገር ነው ያየው። ሊያንድሮ ትሮሳርድ፣ ኤብሪቼ ኢዜ ዲፌንሱ እንዳለ ሆኖ ቤንጃሚን ዋይት ለራሱ ከሌላው ጊዜ የተሻለ ሪካርዶ ካላፊዮሪ ብቻ ደስ የሚል ነገር ነው ማለት ነው። ወሳኝ ድል ነው። በሌሎች ቪዲዮዎች ይመጣል። ብዙ የምናደንቀው ሰው አለ። በደንብ ኮፒ ሊንክ አድርጉት ቪዲዮውን በደንብ ደግሞ ማለት ነው ፎሎ እያደረጋችሁ ይመቻችሁ። 35ኛ ሳምንት ላይ ፍሬ ከዳኝ ማሟክ እስካሁን በተመታ እንዴት ለምን ሶስት ጨዋታ ጉድ ይቅር ምን አይነት ፈርስት ሃፍ ነው? ምን አይነት ፈርስት ሃፍ! በቃ ይሄ ነው ደፈር ብለህ ያጠቀስ ጫውን። ይሄ ነው አርሰናል። እኔ ምፈሩ አርሰናል ይሄንን ነው። እኔ ማቅ አርሰናል ይሄንን ነው። ያፈሪውን አይደለም ማቆ ገደሏቸው። እግዚአብሔር አለ እንችላለን ብለህ ጌኬሬሽ እናቴ ተሙት በኢየሱስ ስም። ሳካ ተመልሶልሃል። ሳካ አባተ ተመልሷ። ሳካ እናቴ ተሙት እናያለን። አሁን ለወጣ ትንሽ ተስፋ ሰጥቶት ሁሌ እንደዚህ አድርግ አርቴታ፣ ሁሌ እንደዚህ አድርግ። ጥሩ ስትሰራ ትሞገሳለህ፣ ስታጠፋ ደግሞ ትወቀሳለህ። አለቀ። ይሄ ነው የምልህ። ከሞኒ ገነርስ ቀጣይ ደግሞ ሰከንድ ሃፍ ላይ ደግሞ ቢያንስ 1-3 ጎል ካገባን ጎሉን ከፍ እናደርገዋለን። እነዛም ይበጣበጣሉ። ሌትስ ጎ ፋሚሊ ይመጣል። መድኃኒዓለም አይቻልም እንደዚህ ከመጀመሩ እኛ ምናውቀው አርሰናል ይሄ አይደለም። በቃ ኧረ ፉልሃም እነዚህ ሰዎች አመረሩት እናንተ ተመጣጣሩት የፋራ ቀድ ጀመሩ። እናቴ ተሞተ ያናቸውን አያቁም ብላ